ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮችና በነብዩ መሐመድ ጉዳይ እስኪ ይሄ ማን ነው? መድኃኒዓለም። ይሄ መድኃኒዓለም ለመሆኑ ማስረጃ ምንድነው? ሰላም እንዴት ናችሁ የቻናሌ ቤተሰቦች? በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ይብዛ እያልኩ ዛሬም ቪዲዮ ተመልሼ መጥቻለሁ ማለት ነው። እንደምታውቁት እንግዲህ ሰሞኑን እጅግ በጣም መነጋገሪያ የሆነው የእምነት ጉዳይ ነው። በሙስሊም ወገኖቻችንና በኦርቶዶክስ አማኞች መካከል ያለው ሰጥ አገባ አሁንም እንደቀጠለ ነው ማለት ነው። እንግዲህ ዘሀበሻና በዛሬው ዕለት ዶክተር አብይ አህመድ የሰጠው መግለጫ አለ። ይህንን መግለጫ የማስደምጣችሁ ይሆናል ማለት ነው። ሌሎች ቪዲዮዎችም አሉ። በሳውዲ አረቢያ ያለች አንድ እህታችን የተናገረችው ንግግርም አለ። እንዲሁም ሌሎች ኡስታዞችና አባቶች ያስተላለፉት መልእክት አለ። ይህንን መልእክት አብረን የምናይና የምንሰማ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር ማድረጋችሁን በጭራሽ እንዳትረሱ። አሁን ቀጥታ ወደ ቪዲዮአችን እንገባለን ማለት ነው። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮችና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና እነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ። ጠቅላይ ሚኒስትር ዶክተር አብይ አህመድም እንግዲህ በዚህ መልኩ ሀሳብ አስተያየቱን ሰጥቷል ማለት ነው። እስኪ እናንተ ምን ትላላችሁ? የተሰማችሁን ሀሳብ አስተያየት ኮሜንት ስር ጻፉልኝ ማለት ነው። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። በጣም ቀላል ነው። በእኔ እይታ ምድራዊነትን፣ ማን አህሎኝነትን፣ እኔነትን ከተተወ ይፈታል ብዬ ነው የማስበው። ከባድ ነው ብዬ አልወስድም። የሃይማኖት ተቋማት ሌብነቱ ያስፈራል፣ ሲሰማ ያስተነግጣል። እነሱ ዓላማቸው ዘላለማዊ ነው፣ ኢተርናል ነው። ፖለቲካ ጊዜያዊ ነው። የሌብነት ጥቅም ጊዜያዊ ነው። ዘር እዚሁ የሚቀር ነው። ከነሱ እሳቤና ዓላማ ጋር አይሄድም። ሰማያዊ መንግስት ለሚጠብቁና የሚገነቡ ወታደሮች ስለ ምድራዊው ቢጨነቁ ራሳቸው ፍላጎታቸውን ስለሚቃረኑ ጥፋት ያመጣል። እንደሰማችሁት ነው እንግዲህ ሰው ሌሎችም አባቶች የተናገሩት ንግግር አለ። እሱንም የማስደምጣችሁ። እቺ ቤተክርስቲያን ከተነሳች መመለሻ የለውም፣ ከቁጥጥር ውጭ ነው የሚሆነው። በእርግጠኛ የምነግራችሁ የኛ አንደበት ነው የሚፈልገው። ተነስ ካልነው ከቁጥጥር ውጭ ነው የሚወጣው። አንገቱ ማዕተብ ያሰረ ሰው ይገደላል፣ ይደበደባል፣ ማዕተብ በጠስ ይባላል። ምን አገባቸው በሃይማኖት? እቺ ቤተክርስቲያን እኮ ቀድማ የነበረች ናት። ሐዋርያት የመሰረቷት ቤተክርስቲያን እኮ መድኃኒዓለም ክርስቶስ የመሰረታት ቤተክርስቲያን፣ አዲስ የተመሰረተች ቤተክርስቲያን የለች። ጀግኖችን የወለደች የተማረ ትውልድ ያፈራች። ውለታዋ አይደለም፣ ውለታዋ ጥይት አይደለም፣ ውለታዋ መሳሪያ አይደለም። እንደኔ ኮን ግን የሃይማኖት አባቶች ዝምታው አደገኝነት አለ። ታኩር እንግዲህ ለኡስታዝ ጥያቄ አቅርቦለታል ማለት ነው። እንቅልፍ የነሳኝ ነገር አለ ልጠይቀው ጥያቄ መልስልኝ ብሎ ለኡስታዝ ሁሱ ጥያቄ አቅርቦለት ነበረ። ምንድነው ጥያቄው? ምንድነው መልሱ? ምን ይሆን? ጥያቄ
ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛል። ጠይቅ። የውዱ የነቢያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የኦርቶዶክስ እምነት ተከታዮች ኮሜንት ላይ እየገባችሁ እንኳን አደረሰሽ እህቴ እንኳን አደረሰሽ በሉ። እኔ ቤተሰቦች ሙስሊም ስለሆኑ ማንም እንኳን አደረሰሽ የሚለኝ የለም። ለምን በዓሉ መቼ እንደሚውልም አያስታውሱም አያውቁትም። በቃ እናንተ በሉ። እስኪ ይሄ ማን ነው? መድኃኒዓለም። ይሄ መድኃኒዓለም ለመሆኑ ማስረጃ ምንድን ነው? ይሄ መድኃኒዓለም ለምሳሌ ይሄ አባቴ ነው ብልህ አንተ ደግሞ ይሄ መድኃኒዓለም አልክ። እኔ ደግሞ ይሄ ወላጅ አባቴ ነው አልኩ። ማስረጃ ምንድን ነው? ማስረጃ ኢየሱስ ክርስቶስ በነበረበት ጊዜ የተያዙ እንትኖች ናቸው ምስሎች እና ከዛ በኋላ የተሰሩ ነገሮች ናቸው እነዚህ። ኦኬ እሱን አሳየኝ። የት ጋ ነው? ቆይ ኢየሱስ በነበረበት ጊዜ የተሰራው ምስል የት ጋ? መጽሐፍ ቅዱስ ላይ ነው? ሃይማኖተ አበው ነው? የት ላይ ነው? የት ላይ እናገኘው? እስኪ እንዴት ማለት? ለምሳሌ ይሄ የኔ አባት ነው፣ በስጋ የወለደኝ አባቴ ይሄ አባቴ ነው፣ በስጋ የወለደኝ አባቴ ነው እኮ። አስረዳው እኮ ምን አሁን ያልኩ ነገር አልገባ። ማስረጃህን ስጠን። ይሄ መድኃኒዓለም ለመሆኑ ማስረጃ ስጠን። ማስረጃውን ሳገኘው ላቅርብልህ። ጥሩ፣ እኔ የምፈልገው እሱ ነው። ኤኒታይም ግባ ስታገኙ፣ ከዛ ውጭ አትለፍልፉ ምለው ለዚህ ነው። አላገኘውም ይኸውላችሁ ያጀማ ማስረጃውን ሳያገኝ ይሄ መድኃኒዓለም ነው ይላል እንዴ? እስኪ ያጀማ ስማኝ። አንድ ሙስሊም ገብቶ ይሄ ማን ነው ስለው ነብዩ ሰለላሁ ዐለይሂ ወሰለም መሐመድ ነው ቢለኝ፣ ማስረጃ ስለው አይ ማስረጃው እንኳን አላገኘውም። ምንድን ነው ይሄ? መሐመድ ነው ትቀበሏለህ እንዴ? ይሄ ለምሳሌ እኔ የኔ አባት ነው ማስረጃ ሲለኝ አይ ማስረጃው ለጊዜ የለም። እንዲህ አይነት ነገር ፕሊስ ክርስቲያኖች ተው። ክርስቲያኖች ማስረጃ ብትጠይቁ አንድ ቀን አታድሩም ከክርስትና ለመውጣት። ይሄ ማን ነው? መድኃኒዓለም ለመሆኑ ማስረጃ ስጠኝ። አይ የለኝም። የሆነ ካሊበር ሽጉጥ ያላችሁ ስጡኝ፣ ራሴን ላጥፋ። እንዲህ አይነት በእኔ ትውልድ እንዲህ አይነት ሰው ካለ ራስ ማጥፋት ይቀላል። እንዴት አንተ ግን ሙስሊሞች እንዴት አስቻላችሁ? ይሄ አምላክ ነው ብሎ ያመልኩታል። ለአምላክነቱ ማስረጃ ስትለው የለኝም ይላል። ሙስሊሙ አእምሮ በሰላም ያርፋል? ፕሊስ ይሄን ረመዳን አላህን እንዲያርግልኝ እንዳትሉት። ይሄን ረመዳን አላህን ወንድሞችን አእምሯቸውን ልባቸውን ክፈትላቸው ብሉት። ወንድሙ ነው አላህ ባይዘዌ። ይሄን የሚያመልከው ሰው ቢድን ደስታው ነው። ለጀሃነም አይደለም ይሄን ሰው የፈጠረው ጀነትን እንዲወርስ ነው። ሰው እያመለከ ሳይ አላህ ያዝናል፣ ደስተኛ አይደለም። ክርስቲያን ወገን ስነ ሰዓት አትዘን። ይሄን ረመዳን ጸልይላቸው። ይሄ ማን ነው? መድኃኒዓለም ነው። ማስረጃ የለኝ እንዴ? አንተ አማዞን ጫካ ውስጥ ነው እንዴ ያለው? የአማዞን ጫካ ውስጥ ያሉ ሰዎች እንኳን እያነቋቸው ነው የዓለም ሰዎች እየሄዱ። ኤቭሪቲንግ አሁን ተቀይሯል። እንዲህ ኮካ ሲሰጧቸው አላያችሁም? የታሸገ ኮካ ሲሰጧቸውና ጠጡ ይላቸዋል። እንዴት እንደሚከፈት አያውቁትም። ሊበሉት ይሞክራሉ። ክርስትና እንደዛ ነው። የታሸገ ኮካ ብትሰጠው ክርስትና አኛኝ እያለ የሚጃጃል ነው። በቃ ጀልፍፏል። እዝነት ያስፈልጋል። ባይዘው ለውሻ የሚያዝን ነብይ ካለን እንዴት ለሰው አታዝንም አንተ? ለውም ለአብሮ አደግ ለጎረቤት። ብዙ ሙስሊም እኮ ጓደኛ ክርስቲያን ነው እናውቃለን። እንዴት አታዝንለት? ለውሻ የሚያዝን ነብይ ያለ፣ ለቅጠል የሚያዝን ነብይ ያለ፣ ለክርስቲያን ወንድምህ ማዘንለት፣ ጸልይለት፣ በጣም ጸልይለት። ያሳፍራል። እኔ እሸማቀቃለሁ ነው ለመናገር። ይሄ እኮ አንገት ደፍተህ እኮ እንድትል የሚያደርግህ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ። ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች፣ በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ
ተፍሲራትን እንትን ያሉ ሰዎች የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩኝና አጋጣሚ አንድ ሼክ እዛው ጅጅጋ እዛው ክላስ 10 ምናምን ስማር ሼክ የሆኑ ልጆች አሉ ማለት በእውቅና አሁን ቀልጠፍ ያሉ ጥያቄ በቃ ሆነብኝና ኢየሱስ ክርስቶስን በቃ ከዛ በፊት እየመጣ ያለው ነገር ሁሉም ጋር አለ ነብያቶች ሁሉ ደግሞ ስለ ነብዩ ኢሳን ተናግረዋል ስለ ኢየሱስ ማለት ነው ግን የመሐመድን የሚጠቅስ ነገር የለም ሲያወሩም አልሰማውም ይህ ነብይ እንዲህ ብሏል ስለ ነብዩላህ መሐመድ እንዲህ ብሏል የሚባል ነገር የለም እነዚህ ነገሮች በቃ ግራ ያጋቡ መጨረሻ ላይ የኢየሱስ ክርስቶስን የስቅለቱን የሱን መከራ ሁኔታ በቃ እኔ መገንዘብ ጀመርኩኝ ከዛ ልጅቷን በምትልክልኝ ጓደኞችን በሚያወሩት ቲክቶክ ላይም በማየው አልፎም ዩቲዩብ ላይ እየገባው ረጅም ደቂቃዎችን ማዳመጥ ጀመርኩኝ እንትን ቤተክርስቲያን መጥቶ ጉባኤ ምናምን በሚካሄድበት ሰዓት ገብቼም ማዳመጥ ጀመርኩኝ እውነት ነው የሰው ልጅ በሚናገረው ውስጥ እኔም ማንኛውም የሃይማኖት አባት አይሳሳትም አለ ሰው ስለሆነ ይሳሳታልና የሱን ስህተት አይደለም የማየው መጽሐፉ ብሏል የሚለውን ብቻ ነው የምከተለው ገባ መጽሐፉን